እግዚአብሔር ስም የተባረከ ይሁን። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ እግዚአብሔር የእንደገና አምላክ ነው ይላል። የእንደገና አምላክ ነው እግዚአብሔር ብሎ ይናገራል መጽሐፍ ቅዱስ። በህይወታችን ብዙ ወርቅን፣ ብዙ ተነስተን፣ ብዙ ተሳስተን ሊሆን ይችላል። ያ ማለት ግን አበቃ ማለት አይደለም። ነገሮች እንደተበላሹ ይቀራሉ ማለት አይደለም። እግዚአብሔር የእንደገና አምላክ ነው። መጽሐፍ ቅዱስ ላይ ብናይ አብዛኛው ከእግዚአብሔር ጋር እስከ መጨረሻ የሄዱ ሰዎች እድል የተሰጣቸው ናቸው። እግዚአብሔር እድልን ይሰጣል፣ የእንደገና አምላክ ነው ብሎ መጽሐፍ ቅዱስ ይናገራል። እና እግዚአብሔር የእንደገና አምላክ ነው። ዛሬ ደክሞን ሊሆን ይችላል፣ ዛሬ ወርቅን ሊሆን ይችላል፣ ዛሬ በማይሆን መንገድ ሄደን ሊሆን ይችላል፣ ዛሬ ነገሮች ተበላሽተውብን ሊሆን ይችላል። ነገር ግን መጽሐፍ ቅዱስ የሚያስረዳ ለእግዚአብሔር የኖሩ ሰዎችም ከህይወታቸው የምንማረው እግዚአብሔር የእንደገና አምላክ ነው። አንዴ ወደቅክ ማለት፣ አንዴ ተሳሳትክ ማለት፣ አንዴ ከመንገድ ወጣ ማለት በዛው ተበላሽቶ ይቀራል፣ ነገሮች ያበቁለታል ማለት አይደለም። እግዚአብሔር የእንደገና አምላክ ነው። እንደገና ይምራል፣ እንደገና ያነሳል፣ እንደገና አምላክ ነው ብሎ ይናገራል። እና የዛሬ ማንነታችንን ማየት ዴስቲኒያችንን፣ ነጊያችንን ማወቅ አይደለም። ዛሬ ደከምን ማለት ነገሮች በዛው ያበቃሉ ማለት አይደለም። እንደገና አምላክ ነው እግዚአብሔር፣ ስሙ ለዘላለም። ከመንገድ ሰዓት ከወጣ ብለው አይተውም። እግዚአብሔር እንደገና ይመጣል። እና በሌላ ቦታም ዳዊት በመጽሐፍ ቅዱስ የተናገረው ነገር አለ። ጻድቅ ሰባቴ ይወድቃል ሰባቴም ይነሳል። እና ጻድቅ ማለት እግዚአብሔርን የምታመን ነው። ያንን የምንረዳው አብርሃምም በእግዚአብሔር አመነ ጽድቅ ሆኖም ተቆጠረለት ይላል። እና ጽድቅ ማለት እግዚአብሔርን ማመን ነው። ሰው ሌላ ጽድቅ ሊኖረን አይችልም። እና እግዚአብሔርን ማመን ጽድቅ ነው። እንደምናደርገው አይደለም፣ እኛ እንደምንፈርደው አይደለም። እግዚአብሔር እንደገና ይመጣል፣ እንደገና ያነሳል፣ እንደገና ያቆማል። እንደገና አምላክ እድልን ይሰጣል። በመጽሐፍ ቅዱስ ሙሉ የእግዚአብሔርን ቃል ብንመለከት በጣም ፍጻሜያቸው ያማረላቸው፣ በጣም ነገሮቻቸው የተስተካከለላቸው፣ እንደገና እድል የተሰጣቸው ናቸው። ሰው ባይኔቸር ይሳሳታል፣ ከመንገድ ይወጣል። ነገር ግን እግዚአብሔር እንደገና አምላክ ነው። ትላንትናን አይቆጥርም፣ ትላንትናን አይፈርድም፣ የትላንትናውን አይቶ አይጥልም። እንደገና ያነሳል፣ እንደገና ያቆማል። እንደገና አምላክ ነው ይላል መጽሐፍ ቅዱስ። ያ ማለት እግዚአብሔር ካራክተር ራሱ ያ ነው። እንደገና ያነሳል ማለት ነው። ወርቅ ይፈልግሃል ማለት ነው። እንደገና እድል ይሰጥሃል ማለት ነው። እግዚአብሔር እንደዛ ነው። እግዚአብሔር እንደገና አምላክ ነው ብሎ ነው የምናገረው። እና ትናንት ከመንገድ ወጥተን ሊሆን ይችላል፣ ዛሬ መንገድ ላይ ላንሆን እንችላለን። ያ ማለት ግን ነገር እንደዛ ያበቃል፣ ነገር እንደዛው ተከድኖ ይቀራል ማለት አይደለም። እግዚአብሔር እንደገና ያነሳል፣ እንደገና ያጸናል፣ እንደገና ያቆማል፣ እንደገና ይታደጋል። እንደገና አምላክ ነው እግዚአብሔር። በህይወት ትልቅ ነገር የተማርኩት ነገር ቢኖር ይሄ ነው። ግሬት ሌሰን አይ ኤቨር ለርንድ ኢን ማይ ላይፍ ይሄ ነው። እንደገና ያቆመኛል፣ እንደገና ያነሳኛል፣ አንስቶኛል፣ እንደገና ያነሳኛል፣ እንደገና ያቆመኛል፣ እንደገና ይደግፈኛል። እግዚአብሔር እንደገና አምላክ ነው። እንደገና በዛው እንደወደቅኩ አልቀርም፣ በዛው እንደጠፋሁ አልቀርም። እንደገና አቆማለሁ፣ እንደገና እነሳለሁ። እንደገና እግዚአብሔር ያግዘኛል፣ እንደገና ያቆመኛል። እና በጣም በህይወት ትልቅ ትምህርት ብዬ ከመጽሐፍ ቅዱስ ተማርኩ። ስፒሪቹዋል ለርኒንግ የማስበው እግዚአብሔር እንደገና አምላክ ነው። ስሙ ለዘላለም ይባረክ። ይመስለናል ስንወርቅ በዛው ምንቀር፣ ስንወርቅ በዛው ቀረ የጠፋን ይመስለናል። ነገር ግን እግዚአብሔር እድልን ይሰጣል፣ ከእንደገና ያቆመናል። አሜን።